በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ በዓላት መካከል ሰኔ 21 ቀን ልዩ ስፍራ አለው። ይህ ቀን ሕንጸተ ማርያም ተብሎ ይጠራል። ሕንጸተ ማለት መታነጽ ወይም መሰረት መጣል ማለት ነው። ለመሆኑ ሰኔ 21 ቀን የእመቤታችን ቅድስት ድንግል ማርያም ምን አደረገች? በሰው እጅ ያልታነጸው ሰማያዊ ጥበብ የተሰራችው የመጀመሪያዋ የክርስቲያን ቤተክርስቲያን ታሪክስ ምንድን ነው? በተጨማሪስ በዚህች ዕለት የሚጸለየውና ታላቅ ቃል ኪዳን የተገለጠበት የሰኔ ጎልጎታ ምስጢር ምንድን ነው? በዚህ ቪዲዮ ልብን በደስታና በበረከት የሚሞላውን ታሪካዊ መንፈሳዊ ምስክርነት በዝርዝር ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ የጋበዝን፣ ወደ ዋናው ታሪክ እናልፋለን። በወቅቱ ሐዋርያት በፊልጵስ ከተማ አንዳንድ ታሪክ መጽሐፍ ፊሊ ተብላ በምትጠራ ስፍራ ወንጌልን በሰፊው ሰበኩ። ብዙ ሕዝብም አምኖ ተጠመቀ። በዚህ ጊዜ ሐዋርያቱ አዲስ ላመኑት ምዕመናን የሚጸልዩበት የክርስቲያን ቅዱስ ሥጋ ክቡር ደሙ የሚፈትቱበት የጸሎት ቤት ወይም ቤተ ክርስቲያን ሕንፃ መስራት ፈለጉ። ቦታውን መርጠው ድንጋይ አዘጋጅተው መሰረቱን መጣል ጀመሩ። ነገር ግን በዚያ ስፍራ የነበሩ ጣዖት አምላኪዎች፣ ምቀኞች በአምልኮተ እግዚአብሔር መስፋፋት ተቆጡ። ሐዋርያትን በኃይል አሳደዷቸው። ይባስ ብለውም በጨለማ ወህኒ ቤት ውስጥ ዘጉባቸው። ሐዋርያቱም ግን በእስር ቤት ሆነው ማማረርን አልመረጡም። ይልቁንም እጃቸውን ወደ ሰማይ ዘርግተው ወደ እግዚአብሔር ጸለዩ። የእመቤታችን አማላጅነት ተማጸኑ። የጸሎታቸው ኃይል ታላቅ ነበርና የእግዚአብሔር መልአክ በሌሊት መጥቶ የእስር ቤቱን በር ከፈተላቸው። ሰንሰለታቸው ተፈታ። ሐዋርያትም በነፃነት ወጥተው ወደ መሰረቷት የቤተ ክርስቲያን ቦታ አመሩ። ሰኔ 21 ቀን ግን በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ታላቅ ሰማያዊ ታምር ተገለጠ። ሐዋርያት በተጣለው መሠረት ላይ ቆመው ሳለ ድንገት ሰማይ ተከፈተ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክን የወለደችዋን ውድ እናቱን ቅድስት ድንግል ማርያምን በስተቀኙ አድርጎ በታላቅ ብርሃን ቅዱሳን መላእክትን ነቢያትን ታጅቦ በግርማ መለኮት ወረደ። ሐዋርያት በደስታና በፍርሃት ተደፉ። ጌታችንም ሐዋርያቱን ሰላም ለእናንተ ይሁን፣ አትፍሩ አላቸው። ከዚያም ጌታችን ራሱ መለኮታዊ ጥበቡን በመጠቀም እነዚያን ሐዋርያት ያዘጋጇቸውን ድንጋዮችን አነሳ። በሰው እጅ ጥበብ ሳይሆን በራሱ መለኮታዊ ኃይል ድንጋዮችን እንደ ሰም አቅልጦ እርስ በርሳቸው አጣብቆ እጅግ ውብና አስደናቂ የሆነ የቤተ ክርስቲያን ሕንፃ አድርጎ ሰራው። ይቺ ቤተ ክርስቲያን በድንግል ማርያም ስም የተሰየመችው በምድር ላይ የመጀመሪያዋ ቤተ ክርስቲያን ሆነች። ጌታችን ራሱ በገዛ እጆቹ ስለቀደሳትና ስላነጻት ቀኑ ሕንጸተ ማርያም ተብሎ ይጠራል። ይቺ በቤተ ክርስቲያን በድንግል ማርያም ስም የተሰየመችው በምድር ላይ የመጀመሪያዋ ቤተ ክርስቲያን ሆነች። ጌታችን ራሱ በገዛ እጆቹ ስለቀደሳትና ስላነጻት ቀኑ ሕንጸተ ማርያም ተባለ። በዚህች ዕለት በቤተ ክርስቲያኑ ውስጥ መለኮታዊ ብርሃን ይበራ ነበር። ከመቅደሱ ውስጥ የሚወጣው ዕጣን መዓዛ ከመሬት እስከ ሰማይ ይሸት ነበር። እመቤታችን ቅድስት ድንግል ማርያም በዚህ ቦታ ላይ ለሐዋርያቱና ለአዳዲሶቹ ምዕመናን ታላቅ ቃል ኪዳን ሰጠቻቸው። ይህች ዕለት በየዓመቱ የድንግል ማርያም የክብር መገለጫ ሆና እንድትታሰብ ሥርዓት ተሰራ። ውድ ተመልካቾቻችን የሰኔ 21 ቀን ታሪክና ምስጢር ባጭሩ ይህንን ይመስላል።
እመቤታችን በፊልጵስ ከተማ የመጀመሪያው ቤተክርስቲያን የታነጸችበት ዕለት ስለሆነች ለሰው ልጆች ሁሉ ይቅርታ ቃል ኪዳን የተቀበለችበት ታላቅ ዕለት ነው። የእመቤታችን የቅድስት ድንግል ማርያም ረድኤት በረከትና እናታዊ አማላጅነት ሁልጊዜ ከሁላችን ጋር ይሁን። ሀገራችን ሰላም ይጠብቅልን። የዛሬው ዝግጅታችን መንፈሳዊ እርካታ እንደሰጣችሁ ተስፋ እናደርጋለን። ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ይህ ታሪክ ለብዙዎች እንዲያስተምር ደግሞ ሸር አድርጉት። ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡልን። ለቀጣይ መንፈሳዊ ታሪክ ቪዲዮዎቻችን ቻናላችንን ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም ሁኑልን።